ሹፍርናና ጽዳትን ጨምሮ በርካታ የስራ ዘርፎች ላይ መስራት የሚፈልጉ ወጣቶችን ወደ ውጭ ሀገር ለመላክም ምዝገባ መጀመሩ ተሰምቷል። ለዚህ ምዝገባ ፓስፖርት አያስፈልግም። እስከ መጨረሻ ድረስ ተከታተሉኝ። በዛሬው ዕለት የስራና ክህሎት ሚኒስቴር ሚኒስትሯ ወይዘሮ ሙፈሪያት ካሚልም አንድ መረጃን በማህበራዊ ገጻቸው ላይ አጋርተዋል። ለሚመለከተው ሁሉ የውጭ ሀገር የስራ እድል የሚለው ይህ ማስታወቂያ በርካታ ነገሮችን የዘረዘረ ሲሆን ምዝገባ መጀመሩም ለበርካቶች ትልቅ እድል ሊሆን እንደሚችል ስላሰብኩኝ አጋርቼላችኋለሁ። አዳምጡኝ። መንግስት የስምሪት መዳረሻዎቹን በማስፋት ከተለያዩ ሀገራት ጋር እየገባናቸው ያሉ አዳዲስ ስምምነቶች የሰለጠነና በከፊል የሰለጠነ የሰው ኃይል ፍላጎት ያላቸው በመሆኑ ከታች በተዘረዘሩት የሙያ መስክ ተመዝግበው ስልጠና ለመውሰድ ፍቃደኛ የሆናችሁ ዜጎች በኢትዮጵያ የስራ ገበያ መረጃ ስርዓት እዚህ ጋር በምታዩታችሁ እንድትመዘገቡ እናሳስባለን ብለዋል። የስራ ዘርፎቹ የመጀመሪያው ሹፍርና እንደዚሁም የጽዳት ባለሙያ ክሊነር፣ በሼፍነት እንደዚሁም በጉልበት ሰራተኝነት፣ የጥበቃ ባለሙያ ወይም ሴኩሪቲ ጋርድ ቴክኒሽያን፣ የእንጨት ባለሙያ ወይም ካርፔንተር እንደዚሁም ደግሞ ስቶር ኪፐር ወይም የሱቅ ጠባቂን የሚጨምር ምዝገባ መጀመሩ ተሰምቷል። ተመዝጋቢዎች ድረገጹ ላይ በሚደረገው ምዝገባ መረጃዎችን በትክክል የማስገባት ኃላፊነት አለባቸውም ተብሏል። መመዝገብ የፓስፖርት ባለቤት መሆን የማያስፈልግ ሲሆን የባዮሜትሪክ ምዝገባ የሚከናወኑ አንድ ማዕከላትን ዝርዝር በዚህኛው ዌብሳይት ላይ ገብታችሁ ማግኘት ትችላላችሁ። እነዚህን የመመዝገቢያ አድራሻዎች ለማግኘት ቴሌግራም ገጼ ላይ ያለላችሁ፣ ቴሌግራሙን ደግሞ ባዮ ላይ ባለው ሊንክ በኩል መግባት ትችላላችሁ። መልካም ቀን።